ገንዘብ ያለው ሰው አላህ የጠበቀው ሰው ካልሆነ በስተቀር ሐቅን ለመቀበልና ነብዩ መንገድ አለይሂ ሰላቱ ወሰላም የቁርአኑ መንገድ ላይ ለመገኘት ይከብደዋል። ለምን? ገንዘብ የሰው ልጆች የሚጓጉለትና እሱን ለማግኘት ደፋ ቀና የሚሉለት የመጨረሻ ወስዋስ ስለሆነ ዱንያ ላይ እሱን ስታገኘው ከሁሉም ሰው የበለጥኩ ስለሆንኩኝ ነው እኔ ሀብታም የተደረኩት የሚል ውስጥህ ዝም ብሎ ይነግርሃል። ስለዚህ በጣም ቁጡ ነው የምትሆነው። ሀብታሞች እኮ በጣም ቁጡ እኮ ናቸው። እንዲያውም ጋሼ ማን ያናግራል? እዚያውን ተለቅ ቦሶች ማን ያናግራቸዋል? ጋሼ ምናምን ካልካቸው ምን ፈለክ እኮ ነው የሚለው እንጂ በጣም ሀብታም የሆነ የኔ ወንድም ጋሻዬዋ እህቴዋ እንዲህ ምናምን ለጢፍ የሆነ ልስልስ ያለ እኮ ሀብታም ኢላ ማ ረሒመ ረቢ ለአላህ መቼም የለውም አይባልም እንጂ ጥቂቶቹ ናቸው። አብዛኛዎቹ ትዕቢተኛ ነው የሚሆነው። የመጨረሻ መጥፎው ገንዘብ ማግኘት በራሱ መጥፎ የሚሆነው ውስጥህ ላይ ኪብሪያ የሚያመጣ ኩራት የሚያመጣና ደሃን የምትንቅበት ስሜት ውስጥህ ላይ ያረፈበት ጊዜ ሐቅን የማትቀበልበት ግፊት ውስጥህ ያደረበት ጊዜ በሀብት ሰበብ አንተ በቃ ያልታደልክ ከሳሪ ነህ ማለት ነው። አቡ ለሀብ ላይ ይህንን አላህ ስላስተዋለ ምንም ነገር ሳያወራ ቃል ማ አግና አንሁ ማሉሁ አለ። ያ ሁሉ ገንዘብ እኮ እኔ እርምጃ ስወስድ ምንም አላገዘውም ማለት። የቁሉ ባዕዱ ልሙፈሲሪን ምን ይላሉ? ሚን ሙዕጂዛት ልቁርአን ከቁርአን ሙዕጂዛዎች አንዱ መካከል በነስ አልቁርአን እኒህ ሰዎች የጀሃነም እሳት ይገባሉ ብሎ ቁርአን የተናገረውን እንደው ቁርአኑ ውሸት ነው ለማስባል እንኳን አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ቢሉ ኑሮ ይሄ ቁርአን ፉርሽ ነበር። ግን ላ ግግም በዛው ቀጥ በቃ ቁርአን ተናግረው ቁርአንን ማስተባበል አይችሉም። ትዕቢት ጨመረ። ገንዘብ አላቸው፣ ምን አላቸው? ይሄ ገንዘብ አጃኢብ የሆነ ፊትና ነው። ኢነማ አምዋሉኩም ወአውላዱኩም ፊትነቱን መከራ ፈተና ነው። ከሐቅ ይከለክልሃል፣ ወደ ባጢል ይገፋሃል፣ ወደ ኋላ የሚጎተተ ነገር አለ ልጆቼ እያል። ሀብቱም ቀላል አይደለም። ሐጅ ለመሄድ ዳዕዋ ተደርጎላቸው መቅረት እንደሌለባቸው እያመኑ ሐጅ ያልሄዱ በርካታ ሀብታም ነጋዴዎች አሉ። ምን ሆነው ነው ብለህ ስትጠይቅ ሐጅ ሊሄዱ ያሉ ሰሞን ከቻይና የተጫነው 20 30 40 50 ኮንቴነር ጉምሩክ ላይ ነው ያለው። ወይም ደግሞ ከመጣ በኋላ እዛ የሚቆጥረው ምንድነው መጋዘን ላይ የመጋዘን ኪራይ እሱ ይቆጥርባቸዋል። ልክ ሐጁ ሲያልቅ እቃውን ይረከባሉ። ወይ እቃውን ይረከባሉ፣ ወይ እቃው ይመጣላቸዋል፣ ወይ ቀረጥ ያፈላልጋሉ። መካከል ላይ ሐጁ ያልፋል። ልክ ሐጁ ካለፈ በኋላ ብሩ ደግሞ እጃቸው ላይ ይገባል። ቁርጥ አድርገው መሄድ እያቃታቸው አንድ ገንዘብ ስታገኝ የሚሰማ ስሜት ከባድ ነገር ነው።